በቅርብ ዓመታት የተለያዩ ሀገራት ያላቸውን ውስን ሀብት ወደ ኃይል በመቀየር በአጭር ጊዜ ውስጥ አስገራሚ ለውጥ ሲያመጡ አይተናል። ተፈጥሮ የቸረቻቸውን ሀብት በአግባቡ በመጠቀም ብቻም ዓለማችን ላይ ካሉ ሀብታም ሀገሮች ተርታ በመሰለፍ የሕዝባቸውን ኑሮ ምትሃት በሚመስል መልኩ የቀየሩ ሀገራት አልጠፉ። ለምሳሌ ያህልም ቦትስዋናን እና የፋርስ ባህረ ሰላጤ ሀገራትን መጥቀስ እንችላለን። ቦትስዋና እንደ አውሮፓውያን አቆጣጠር በ1966 ነፃነቷን ካወጀች በኋላ ያላትን ከፍተኛ የዳይመንድ ክምችት በአግባቡ በማውጣትና ለዓለም ገበያ በማቅረብ እስከ 2014 ዓ.ም ድረስ በአማካይ የ5.9 በመቶ ዓመታዊ ሀብት እድገትን ማስመዝገብ ችላለች። የፋርስ ባህረ ሰላጤ ሀገራት ተብለው የሚጠሩት እነ ሳውዲ አረቢያ፣ ኩዌት እና ዩናይትድ አረብ ኤሚሬትስም በ20ኛው ክፍለ ዘመን አጋማሽ የተገኘውን ከፍተኛ የሆነ የነዳጅና የተፈጥሮ ጋዝ ክምችት በሚገባ በማውጣት ረብጣ ዶላሮችን ከዓለም ገበያ መሰብሰብ ችሏል። ያላቸውን ሀብት በአግባቡ መጠቀማቸውም ካደጉ ሀገራት ተርታ እንዲሰለፉ ከማድረጉም በላይ በዲፕሎማሲ ጠንካራና የሚፈሩ ሀገራት አድርጓቸዋል። ሀገራችን ኢትዮጵያ ምንም እንኳን በተፈጥሮ የበለጸገች ሀገር ብትባልም በ2024 ዓ.ም ዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም እና ኦክስፎርድ ፖቨርቲ ኤንድ ሂውማን ዲቨሎፕመንት ኢኒሺዬቲቭ በጋራ ሆኖ ባወጡት መረጃ መሰረት ወደ 72% የሚሆነው የኢትዮጵያ ሕዝብ በድህነት እንደሚኖር ዘግበዋል። ይህም ከ2019 ጋር ሲነጻጸር የ4% ጭማሪን አሳይቷል። የምስራቅ አፍሪካ የውሃ ጣሪያ ተብላ ብትጠራም በድርቅ ምክንያት ዜጎቿ ሲቸገሩና ከብቶቿም ሲሞቱባት ይስተዋላል። የቦረና ክስተትም የቅርብ ጊዜ ትዝታችን ነው። ከ70 ሚሊዮን በላይ የሚሆኑ ዜጎቿም በቂ የሆነ የኤሌክትሪክ አገልግሎት ማግኘት ተስኗቸዋል። በዚህ ቪዲዮ የህዝቦቿን ችግር ይፈታሉ ተብሎ ስለታሰቡ 3 ሜጋ ፕሮጀክቶች የምንዳስስ ይሆናል። የቢዝነስ እና ኢኮኖሚክ ነክ ጉዳዮች እንዲደርሳችሁ የምትፈልጉ ከሆነ የምንለቀው ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። በባለፉት ጥቂት ዓመታት በመንግስት መጠነ ሰፊ ኢንቨስትመንት ወይም ቫስት ፐብሊክ ኢንቨስትመንት የተለያዩ መሰረተ ልማቶች ተሰርተዋል። ለምሳሌ ያህልም የመንገድ ግንባታዎች፣ የፓርክ ግንባታዎች እና የኮሪደር ልማት ግንባታዎች ከብዙዎቹ ጥቂቶቹ ናቸው። እነዚህ ፕሮጀክቶችም ከፍተኛውን የፐብሊክ ኢንቨስትመንት መጠን እንደሚወስዱ ይገመታል። ይሁንና የህብረተሰቡን ኑሮ ከማሻሻል ይልቅ ይባስ የኑሮ ውድነቱን በማቀጣጠል እንደ ምክንያትነት ይወሰዳሉ። ምክንያቱም እነዚህ ልማቶች የሚያስገኙት ኢኮኖሚያዊ ትርፍ ወይም ኢኮኖሚክ ሪተርን ረጅም ጊዜን ይወስዳል ሲሉ ባለሙያዎች ያብራራሉ። በምጣኔ ሀብታዊ ቋንቋም ሌስ ፕሮዳክቲቭ ፕሮጀክትስ ተብለው ይጠራሉ። በተቃራኒውም እንደ ህዳሴው ግድብ አይነት ትልቅ ተስፋ ያላቸው ፕሮጀክቶች ስራቸውን በቅርቡ ጀምረዋል። ከዚህ በመቀጠል ገና በመሰራት ላይ ያሉ የሀገሪቱን የኃይልና የግብዓት ፍላጎት በከፍተኛ ሁኔታ ሊቀርፉ የሚችሉ 3 ወሳኝ ፕሮጀክቶችን የምንዳስስ ይሆናል። በሶስተኛ ደረጃ ላይ የተቀመጠው የዩሪያ ማዳበሪያ ማምረቻ ሲሆን ፕሮጀክቱም በሶማሊያ ክልል ጎዴ ተብላ በምትጠራው ከተማ መስከረም ወር 2018 ዓ.ም መሰረተ ድንጋይ የተጣለለት ሲሆን ሚያዝያ ወር 2021 ዓ.ም ይጠናቀቃል ተብሎ ይጠበቃል። የግንባታ ስራውም በኢትዮጵያ ኢንቨስትመንት ሆልዲንግ እና ዳንጎቴ ቡድን የሚሰራ ሲሆን በአጠቃላይም እስከ 2.5 ቢሊዮን ዶላር እንደሚያስወጣ ይገመታል። 40% የሚሆነውን ባለቤትነትም በኢትዮጵያ ኢንቨስትመንት ሆልዲንግ ሲሆን ቀሪው 60% ዳንጎቴ ግሩፕ ይወስዳል። በዓመትም ከ3 ሚሊዮን ሜትሪክ ቶን በላይ ለማምረት ታቅዷል። ይህም ኢትዮጵያ ከዚህ በፊት ኢምፖርት አደርገው ከነበረው የማዳበሪያ መጠን የበለጠ ነው። ፕሮጀክቱ ካለቀ በኋላም የኢትዮጵያን ምርት እጥፍ እንደሚያሳድገው ይገመታል። የግብርና ተኮር ኢኮኖሚ ተከታይ ከመሆናችንም አንጻር ኤክስፖርት ሴክተሩን እንደሚያነቃቃና የውጭ ምንዛሬን ገቢን እንደሚጨምር ይጠበቃል። ለማዳበሪያ ብቻ ከ1 እስከ 1.3 ቢሊዮን ዶላር ስናወጣ የነበረ ቢሆንም ከዚህ ፕሮጀክት በኋላ ግን በከፍተኛ ደረጃ ወጪያችንን እንደሚቀንስ ይጠበቃል። ሁለተኛው ሜጋ ፕሮጀክትም እዚሁ ሶማሊያ በጎዴ ከተማ የሚሰራው የነዳጅ ዘይት ማጣሪያ ሲሆን በመስከረም 2018 የተጀመረው ይህ ፕሮጀክት በ2020 ዓ.ም ይጠናቀቃል ተብሎ ይገመታል። የነዳጅ ዘይት ማጣሪያውም በቻይናው ድርጅት ጎልደን ኮንከርድ ግሩፕ የሚገነባ ሲሆን ድፍድፍ ነዳጅን ከሂላላ ኦይል ፊልድ በማውጣት ናፍጣ፣ ቤንዚንና የተለያዩ የኃይል ምንጮችን ያመርታል። ይህም ፕሮጀክት በአጠቃላይ እስከ 2.5 ቢሊዮን ዶላር ይፈጃል ተብሎ ይገመታል። ሙሉ ስራው ተጠናቆ አገልግሎት መስጠት ከጀመረ በዓመት በአማካይ ከ3.5 ሚሊዮን ቶን በላይ እንዲሁም በቀን ከ70 ሺህ በርሜል በላይ ድፍድፍ ነዳጅ ማጣራት እንደሚችል ይጠበቃል። ሌላኛው የሀገር ተስፋ የሆነው ሜጋ ፕሮጀክት የኦጋዴን ፈሳሽ የተፈጥሮ ጋዝ ማምረቻ ምዕራፍ 2 ይሰኛል። የመጀመሪያው ምዕራፍ መስከረም 22 ቀን 2018 ዓ.ም በሶማሊያ ክልል ካሉብ ተመርቆ ስራ የጀመረ ሲሆን
በዚሁ ቀንም ጠቅላይ ሚኒስትር ዶክተር አብይ ሁለተኛውን ምዕራፍ በይፋ አስጀምረዋል። የመጀመሪያው ምዕራፍም በዓመት 111 ሚሊዮን ሊትር የማምረት አቅም አለው። ሁለተኛው ምዕራፍ ከመጀመሪያው ምዕራፍ አንጻር ከ10 እጥፍ በላይ የማምረት አቅም ይኖረዋል። ይህም ማለት በዓመት ከ1.33 ቢሊዮን ሊትር በላይ ማስገኘት ይችላል። ከዚህ በተጨማሪም እስከ 1000 ሜጋዋት የሚደርስ ኤሌክትሪክ ማመንጨትን ይችላል። ፕሮጀክቱም የመጀመሪያውን ምዕራፍ ጨምሮ እስከ $10 ቢሊዮን ድረስ የሚያስወጣ ሲሆን በህዳሴ ስናስበውም 2 ህዳሴ የማሰራት አቅም አለው። እነዚህ ትልቅ የሀገር ተስፋ የሆኑ ፕሮጀክቶች ሲጠናቀቁ ለኢንዱስትሪ እና ግብርና ምርት እጅግ በጣም አስፈላጊ የሚባሉ ግብዓቶችን በቀላሉ በሀገራችን ማምረት የሚያስችሉን ሲሆን ከዚህ በፊት ለነዳጅ እና ለማዳበሪያ ስናወጣ የነበረውን ከፍተኛ የዶላር ምንዛሬ የሚያስቀርልን ይሆናል። የሥራ አጥነት ችግርን እና የኑሮ ውድነትን በመቀነስ የህዝቡን የአኗኗር ደረጃ በእጅጉ እንደሚያሳድግም ይጠበቃል። የዛሬ ኢኮኖሚያዊ ዳሰሳችን ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ብዙ ሰዎች ጋር እንዲደርስ ማድረግ ትችላላችሁ። ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው።